ይመስላችኋል? አንድ አይን ያለው በቃ ዓለም ሁሉ ለእሱ ብቻ የምትታይ ሊመስለው ይችል ይሆናል። ሁለት አይን ያለውን እስከሚያይ ድረስ ሜቢ ካላየ። ነገር ግን እነኚህ ሰዎች እኛ ጨለማ ውስጥ ያለን መስሏቸው ከሆነ እኛም ደግሞ ጨለማ ውስጥ እንዳሉ ስለምናቅ ወደ ብርሃን እንጠራቸዋለን። ወደ ብርሃን እንዲመጡ እንጋብዛቸዋለን። መምህራኖች ደግሞ የማድረግ ግዴታ አለባቸው። እኔ ገስት እንድታሞቁልኝ አይደለም ማስገባችሁ። ነገ ወርዳችሁ ፍጡረ ፈጣሪ ያልክ እርስ በርስህ እንድትባላ አይደለም። እናንተ ያመጣችሁት ሎድ እናንተ እዛ ስትባሉ እርስ በርሳችን ተኩላው ከስር ምዕመንን እየበላብን ነው። እዚህ ላይ ጥንቃቄ ያደርጉ መምህራኖች። ለኦዲየንሱ ምንድን ነው የሚጠቅመው? አንድ አመት 2 አመት ሙሉ ጥምቀት ያድናል አያድንም፣ ጥምቀት ለድነት ወይንስ ያስፈልጋል አያስፈልግም? ሁላችሁም ገስት ላይ ተሰብስባችሁ 8 ሆናችሁ አንዱን የሚያወራው 8ታችሁ ቁጭ ብላችሁ ጥምቀት ለድነት ያስፈልጋል አያስፈልግም? 1 አመት 2 አመት 3 አመት ሙሉ ይህንን ርዕስ ማድረጋችሁ ከዛ ለምዕመን ግድ ካልሰጣችሁ ራሳችሁን ልጠይቁ ይገባል። አንድ ገስት ላይ 2-3 መምህር በቂ ሊሆን ይችላል። ጥምቀት ለድነት ያስፈልጋል አያስፈልግም አንማማር ማለት አይደለም። አንድ ገስት ላይ ግን 2-3 መምህር ሲበዛ ነው። ምክንያቱም እስልምናው ላይ አንድ መምህር እያገኘን ስላልሆነ እፎይ እንደፈለገ ቢሳሳት መጽሐፍ ቅዱስ ላይ ቢንቦጫረቅ የሚያርመው መምህር የሚቆጣጠረው መምህር ስለሌለ ለምን እኛ ጋር መታችሁ እስቲ አትቀመጡም? ለምን እኛን አትቆጣጠሩንም? ለምን ጋይድ አታደርጉንም? መምህራኖች ለምን ወደዚህ ማመጡት? ይሄ ጥሪ ማቀርበው ለእናንተ ነው። ምዕመናኖች ደግሞ እንደዚህ ገስት ላይ ስታዋቸው 4 5 6 7 8 ሆነው ነጋ ጠባ በዛ ሲሟገቱ እስልምና ጋይዳችሁ ሙስሊም የሚሰሩ እህቶቻችን ወንድሞቻችን ጋር ለምን አታስተምሩት? እህቶቻችን ምን እንዳለባቸው እዛ ጋር ነይ ቃጠቢ ነይ ወጥ እንደዚህ ስሪ ምግብ ስሪ እየተባለች ቤቷን ከፍታ እንደገና እስልምናን ቻሌንጅ እያደረገች እንደገና እስልምና መጽሐፍ ቅዱስ ላይ ስትጠየቅ ግራ የምትጋባው እህቴ ለምንድን ነው? ማን ነው ዕዳ የጣለባት? እሷ ላይ ብቻ ዕዳው እኮ እናንተም ላይ ነው። ክርስቶስ እኮ እናንተን የበጎቹ እረኛ አድርጎ ሾማችሁ እንድትጠብቁት ነው፣ እንድታስተምሩ ነው፣ እንድባርኩ ነው፣ እንድትቆጣጠሩት ነው እንጂ ነጋ ጠባ ማርያም ታማልዳለች አታማልድም ወይንም ክርስቶስ አማላጅ ይባላል አይባልም በሚለው ቶፒክ ላይ 8-9 ሆናችሁ ጉንጭ አልፋ ክርክር እየተከራከራችሁ